እናንተ እስኪ ጉዴ ልንገራችሁ። የኔ ያክል አመት አሰሪዎች እንደሚቆጣጠሩኝ እንደሚከታተሉኝ አላቅም ነበር ማለት ነው። ዛሬ እንግዲህ ድንገት መኪና ውስጥ ሲቆጣጠሩኝ እንደኖሩ ደርሼበታለሁ ማለት ነው። በእርግጥ እነሱም ይሄ ነገር ሳያስቡት እንጂ አስበውበት የተፈጠረ ነገር አይደለም። ግን እውነቴን ነው የምላችሁ፣ በጣም ተሰምቶኛል። በጣም ነው ያዘንኩትና እንዲያው በመጀመሪያ አላህዬ እንዲያው ከሰው ቤት ያውጣን የሀገሬ ልጆች። እውነቴን ነው የምላችሁ። ያ ስደት ምናምን አላችሁም ለምን ብትሉ ይሄ ነገር ስደት ላይ ብቻ ሳይሆን እንዲሁም ሀገር ላይ ያለው ሁኔታ ይከፋል እና ያም ሆነ እንዲሁ ማንም እንዲሁ ከሰው ቤት ተቀጥሮ የስራ ሀገሬ ልጆች ሰው ቤት ተቀጥሮ መስራት ከባድ ነው። ወላይ ነው የምላችሁ። እንኳን ለአመታት ይቀርና እንዲሁ ለሰዓታት እንኳን የቀን ሰራተኛ ሆኖ መስራት በጣም ከባድ ነው እና በቃ ማመን ሁሉ አቃተኝ። እንደዚህ ነው እንዲህ ምናምን ብዬ ሁሉ እንድላ ያደረገኝ ለምን እኔ ይህን ያክል አመት ስቀመጥ እንደዚህ አስቤ ስለማላቅ የሀገሬ ልጆች ታውቃላችሁ። እንዳልኳችሁ እኔ ብስል ልጅ ነኝ ብያችኋለሁ። እንደምታዩኝ አይደለሁም። እንዴት አወቅሽ ካላችሁኝ ምን ይባላል መሰላችሁ? የኛ ሀገር ሰው ቀነኛ አይደለ? ፈንዛን ግረፎ ወይም እንዲሰማው ይባላል። የሆነ ነገር ራሳችሁን ቀጥታ መጥቶ መናገር የማይችሉበት ሁኔታ ውስጥ ከሆኑ በቃ ልክ ለእናንተ የሚነገረውን ነገር በሌላ ሰው አስደርገው ይናገሯቸዋል ማለት ነው። ያ ማለት ደግሞ እኔ ይገባኛል፣ እኔም ከዚያ ቦታ ላይ ስላለሁበት እኔንም ጭምር እንደሆነ ማለት ነው። እና ምንድን ነው መሰላችሁ በስቡሳ እያሳያችሁ ነው። ለምን እንደሰሩት ደግሞ ነግራችኋለሁ። ያው ከዚያ አመት ሴትዮ እንደታመመች ብነግራችኋለሁ። እና የትም ቦታ አስተዳብሬ ሄዳለሁ ማለት ነው። እና ትናንትና የሆነ ቦታ ሄደን ነበር ማለት ነው። እና ከዚያ ቦታ ቆይተን ስንመለስ ምን ሆንላችሁ መሰላችሁ? ከእህቷ ጋርና ከጓደኛዋ ጋር ነበረች እና እያወሩ ነበር ማለት ነው። እኔ ሸቃሌተታችሁ አለው መኪና ውስጥ። ከዛ እህቷ ለዛሬ ፕሮግራም አላት ማለት ነው የሀገሬ ልጆች እና ፕሮግራም ልታደርግ ነው እና ግን እናቷን አልጠራቻትም ማለት ነው። እናቷ የለችም ከፕሮግራሙ። ለምን እናቷ እንዳልተጠራች ደግሞ ልንገራችሁ። ለዚች ሴትዮ ምን አለቻት? ላትከብሪ፣ በአማርኛ ለውራ እንጂ ሀገር ልጆች እንደው ሳት ተብሎ እንኳ ቪዲዮ ከነሱ ጋር ቢደርስ ማለት ነው ለእናቴም ሆነ ለእህቶች እንዳትናገሪ አለቻት ማለት ነው። ለምንድን ነው የማልናገር አለች። እኔ ዝግጅት እንዳደረግኩኝ እንዳትናገር ያለቻት ማለት ነው። ከእናቷ ቤት ምን አለ መሰላቸው የሀገሬ ልጆች፣ ሁለት ትልልቅዬ ወንዶች አሉ ማለት ነው። ሁለት ትልልቅዬ ወንዶች አሉ ወንድሞቿ ማለት ነው። ሁለት ደግሞ ትልልቅ ሴቶች አሉ። ትንሿ 40 ምናምን አመቷ ነው ማለት ነው። አንደኛዋ ደግሞ ትልቅ ናት። ከዛሬ 8 አመት በፊት ምናምን አግብታ ነበር። ወዲውን የፈታች ናት። ትልልቅ ናቸው። ከዚያ ስንት ሆኑ መሰላችሁ? 4 ሆኑ አይደለም። ከዚያ እናቲቷ አለች አንዲት አሮዬ ማለት ነው። ስንት ሆኑ? 5 ሆኑ ማለት ነው በጠቅላላ ሀገሬ ልጆች። አሁን ከዚያ ቤት ውስጥ 3 ሰራተኞች አሉ ማለት ነው። ስለ አንዷ በባለፈው ነግሬያቸዋለሁ። የኛ ዜጋ ነች። ሄዳ 1 አመት ከምናምን ቆይታ ወልዳ ምናምን የመጣች ያልኳችሁ እሷ ማለት ነው። ያው እሷ ተጨምራባቸው ነው እንጂ ቤት ሁሌም ቢሆን የሚያስፈልገው 2 ሰራተኛ ነው። የሌላ ሀገር ዜጋ 2 አሉ ማለት ነው። እና ጨዋታው ዋን ነው የሚያጠነጥነው ከዚህ ላይ ስለሆነ ልንገራችሁ የሀገሬ ልጆች ሀይ የሰው ቤት እኔ ማንጀቴ ቁርጣለ እንዲወነ ምን ልበል የሀገሬ ልጆች እንደው አላህዬ እንደው ከሰው ቤት ገላግለኝ ነው ያልኩት። እውነቴን ነው የምላችሁ። ምክንያቱም ከዛስ በሉ ከዛ 3 ሰራተኞች አሉ ብያቸዋለሁ። እና ለእናቴ እንዳትናገሪን የዝግጅት እንዳደረኩኝ ምክንያቱም እኔ አልጠራቸውም ስትላት ሌሽ ለምንድን ማታዚም ያለችዋለች። ለምንድን ማጠሪያቸው ስትላት እኔ እነሱ ወንድሞቼ ወይንም እህቶቼ ወይንም እናቴ እኮ ከብዳኛ አይደለም አለች። እና ምንድነው ታዲያ ችግርሽ ምናምን እነሱ ካልከበዱሽ አለቻት። እህቲቷም ጓደኛዋም አሉና ማለት ነው እንዴ ታርፊ አንቺ ታውቂያለሽ እኮ ከእናቴ ቤት እኮ 3 ሰራተኛ ነው ያላለች ማለት ነው። ሀገሬ ልጆች አስቡት፣ ገብቷቸዋል። እኔ እናቴን ከዝግጅቱ ወይም ደግሞ አብሬ ያልጠራኋቸው እኔ ቤተሰቦችን ብዬ ሳይሆን እነሱ ሲመጡ ወይም ደግሞ ሲሄዱ ታውቃላችሁ፣ 1 ሰራተኛ ብቻ አይደለም ይዞ የሚሄዱት። 1 ሰራተኛ ብቻ ሳይሆን ይዞ የሚሄዱት 3ቱንም ሰራተኞች ነው ይዞ የሚሄዱ። አይደለም ሰው ቤት ተጠርተው ሲሄዱ ይቅርና ሀታ ውጭ ላይ እንኳን ለመዝናናት ሲወጡ እንኳን 3ቱንም ሰራተኞቻቸውን ነው ይዟቸው የሚወጡ። ስሙልኝ ሀገሬ ልጆች፣ ወላሂ እናንተ ቀለል አድርጋችሁ ልታዩት ትችላላችሁ። እኔ ግን በጣም ነው የተሰማኝ። በጣም እንዳልኳችሁ ጎበዝ ስትሆኑ ግዴታ የሆነ ነገር በራሳችሁ እስከሚደርስባችሁ አትጠብቁም። ከሌላ ሰው ትማራላችሁ። ገብቷችኋል? ከዛ እና አለቻት
እና ሰራተኞቹ ቢመጡ ውሹ ቢስቶ ያለቻት ማለት ነው። ውሹ መሽኪላ ይጂ 30 ቢሻክር አለቻት ማለት ነው። ያገሬ ልጆች ለሽ ማይጂ ቢሻክል እንዲህ ታርፍ ያለች ማለት ነው። ያገሬ ልጆች ታውቂያለሽ እኮ ቢሻክር ወይት ያክሉ አለች ማለት ነው። ያገሬ ልጆች ሰራተኞቹ እኮ በጣም ነው የሚበሉት። አታቸውም እንዲያብዝተው ከመብላታቸው የተነሳ ሲመጡ ምንም ያልነበራቸውን በተለይ አንዷ እኮ መነሳት አቅቷት እኮ ተዘብስፋለች። ስለዚህ እነሱ የሚመጡ እኮ ከሆነ ለእናንተ የጠለብኩትን እጥፍ ምግብ ነው ደግሞ መጥለብ ያለብኝ። ወላሂ እንዲሁ ወላሂ እየዋሸሁ አይደለም። የሀገሬ ልጆች ባፎ የተናገረችው ነው የምላችሁ ማለት ነው። ማለቴ እስኪ እኔ ሸቃላን የተተውኝ እስኪ እህቷን አትተው ቢያንስ ባዳለች ገብቷቸዋል። ያቺ ጓደኛቸው ናት እንጂ ዘመዳቸው አይደለችም። ያቺ ደግሞ መሻላ ናት ሰራተኛ፣ የካንሰር ታማሚ ናት። ወላሂ ሹፌር አላት ሰራተኛ። ኢትዮጵያ ዝንጥ አድርጋ ነው የምታኖራት። በተደጋጋሚ ዘካ ምናምን ታወጣለች። ዘካ ሲወጣ ወደኛ ቤት ነው የሚወጣ። ከኛ ቤት በጣም ብዙ ሰዎች ስለሚመጡ ይሰጣል። ከዚህ መጥቶ ማለት ነው ያከፋፍላሉ። እና በጣም መልካም ሰው ነች። አላህን የምትፈራ ናት። ሶላቷን ማለት ነው ቤትም ይሁን መኪና እንኳን አስቆማ እንዲሁ ከመስጊድ ዳር ገብታ እንኳን የምትሰግድ ጀግና ሴት ነቻችን ማለት ነው። የአገሬ ልጆች እነዚህ ደግሞ ተከርነ ይብዘል እና ቢያንስ እንኳን እሷ ትታዘበናለች አላሉም የአገሬ ልጆች። እኔ በጣም ገረመኝ ወላሂ። እና እናት አይደለም ማጠሪያቸው እነሱ ብዙ ይበላሉ ብለሽ ነው አለቻት። አዎ እነሱ ብዙ ይበላሉ። ስለዚህ እኔ ደግሞ እቅድ አይደለም እና ሲመጡ አንዷን ብቻ ይዛችሁ ነው ብላት፣ ይሄ ብትዛላለች ማለት ነው። እህቴቷ ናት የቤቱ ኃላፊና አንዷን ሰራተኛ ብቻ ይዛችሁ ነው ብላቸው እኮ ታኮርፈኛለች። እቴ የሚገርማችሁ እኮ ከእናቷ ቤት እኮ ሁሌ እኮ ነው የምነድ የሀገሬ ልጆች ሁሌ ማለት ነው። ያቺ መዳም ሰራተኛዋን ይዛ ነው የምትሄደው። እሷ ስትሳፈር ከእናቷ ቤት ነው ጥላት የምትሄደው። እውነት እንነጋገር ከተባለ ወላሂ ነው የምላችሁ ከእናቷ ቤት አለቀ ደቀቀ የሚባል ነገር የለም። እንደፈለግ ነው በነጻነት። እኔ አሁን መዳሜ ስትሳፈር ሄዳለሁ ነይ ተብዬ እጠየቃለሁ። ገብቷችኋል? አሮይቷ ምን ትላለች መሰላችሁ? ዋህዳ ተሀብ ሀዳሁ ብዜ ምግን ዋህዳ ማትካብ ትላለች ማለት ነው። አንደኛዋ ይሄን ዳቦ ስትወድ ሌላኛዋ ይሄን ዳቦ ላትወደው ትችላለች። ስለዚህ ውሽቱቡን ጉሉ ቢጅብልኩም ዱካን እኮ ነው የምትል የሀገሬ ልጆች። የምትፈልጉትን ነገር ተናገሩ ከዱካን እጠልብላችኋለሁ ነው የምትል። ታውቃለች። እኔ ከእነሱ ቤት ስሄድ ለሀም አልበላም። ይሄ ምንድን ነው የእነሱ ቤት ሩዝ የሚሰራው በዘይት አህደር ወይም ደግሞ ምንድን ነው ስሙ ሰምን በሚባለው እኔ ሰምን አልጠቀም። የሀገሬ ልጆች ለራስ የምትፈልገውን ነገር ስሪ ተብዬ ወይም ደግሞ ተረኛ የሆነች የቤት ሰራተኛ ስትሰራ ብዱ እንደህን ሰው ይልሃ ተብላ ገባችሁ? አይናቸው የጠገበ ናቸው ወላይ። አሁን እቺ ትቆጣለች ያለቻት እህቷ ራሱ ወላይ እኛ መዳሞቻችን ተሳፍረው ከነሱ ቤት ከሆነ ይዛን ነው የምትወጣ። ብታዩ ይዛን ወጥታ አዝናንታን ራት ጋብዛ ምናምን እኮ ነው የምንመለስ የሀገሬ ልጆች። ከዚያ ይቺ ደግሞ ከስንታ እንደው እኔ እንጃ 3 ቀን 4 ቀን ነው እንደው በዚህ አመት ውስጥ ሁሉ እንደው ከቤቷ ፕሮግራም እንኳን ቢዘጋጅ እና እርማን ጠምቃ ምንድን ማለት ይባላል በእኛ ሀገር ተረት ማለት ነው። ሀገሬ ልጆች እርማን ደግሳ ሙታ እነሱ ዘላለም ይዟቸውን የሚኖሩ ሰራተኞችን፣ እሷ ግን እኔ እነሱን እኮ ማልጠራቸው ሰራተኞቹ ብዙ ይበላሉ ብዬ ነው ስትል በጣም ተሰማኝ። የሀገሬ ልጆች ማለት አንዳንድ መዳሞች እንዴት ነው የሚያስቡት? ሰራተኛ የሆነ ነገር ሲበላም ሆነ ሲለብስ አይናቸውን የሚቆረጥማቸው ለምንድን ነው ሲንገሩኝ? እየደከምን እየለፋን ነው አደለ? ለአንድ ቀን ታዲያ ቢበሉ ለአንድ ቀን ታዲያ ዋጋ ብትከፍል ብታስተናግዳቸው ምን ችግር አለ? ገብቷቸዋል። ያ ማለት እኮ ነው የማለሁበት ምንድን ነው የሚባለው? ያችም ሰራተኛዋ ልታመጣ ነው፣ ያችም ሰራተኛዋን እኮ ልታመጣ ነው የሚባለው። ይሄ ሙብ ነፍስ እነሱ እኮ እንደኛ እንደናንተ አይደለም። አንድ ሰራተኛ እኮ አይደለም ይዞ የሚመጡ 3 ሰራተኛ እኮ ነው የምታመጣት ትላታለች። የኔ ስትቦ ራሱ አይባል ማለቻት ካዳሽ አይባልቻት ማለት ነው። ሙብላዝም ያክሉ አዲ መተው ራሱ እንኳን ሳይበሉ እንኳን ቢሄዱ ችግር የለውም፣ ሲመለሱ ከቤታቸው ይበላሉ። እንዲህ ለስተፍኪር ይቻለቻት ማለት ነው። ሀገሬ ልጆች እንዴት እንደዚህ ታስቢያለሽ? ሀዲያ ናኢም አለቻትና ወጥቶ እኮ ነው የሚደፋ ባዴን እንት ብትችብ ቢበራ ባዴን ቢህትር ሹሃዳ ብቻ በጣም ተናደደች እና እሷም ተናገረቻት። ያችኛይቱ ስትቦ ግን ታዝባቸው ጸጥ አለች ሀገሬ ልጆች እና በጣም ተሰማኝ። ለምን ብትሉ ለምንድን ነው የተሰማሽ ካላችሁኝ የሰው ቤት ምን ያክል ብትቆጣጠር ምን ያክል ብትገምተን ነው ምን ያክል ለሰራተኛ ያላት አመለካከት የወረደ ቢሆን ነው። ግን እኮ ብልጥላል ለራሷ ሰራተኞች ማለት ነው። ግን ሰራተኛ ይበረከትላትም ለካ በዚህ ጸባዩ ነው እንዲህ ሁሉ እንድላ አደረገኝና ይሄን ያክል አመት ስገመገም መኖሬ እንደው ተሰምቶኝ ላካፍላችሁ ብዬ ነው የመጣሁት። ግን ብሉሽ ማንንም አትስሙ።